የቅዱስ ዳዊትን መዝሙር ስንጸልይ ከሁሉ አስቀድመን የምናነሳው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብለን ከማለታችን በፊት የምንጸልየው ጸሎት አለ። ይህም ጸሎት የሚከተለውን ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወስብ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች በወደደንና እስከ ሞት ደርሶ ባከበረን በልዑል እግዚአብሔር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? አሜን። አምላካችን ልዑለ ባሕርይ ጌታችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት፣ እስከዚህች ሰዓትና ጊዜ ጠብቆ ያደረሰን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከዚህ በፊት ሲሄድ እንደነበረው ተግሳጽ ሁላ ዛሬ አዲስ ክፍል የቅዱስ አባታችንን የዳዊትን መዝሙር ከዛሬዋ ቀን ጀምረን እናጠናለን፣ እንመለከታለን። በዚሁም እንዴት እንደሚጸለይ፣ ጸሎቱ እንዴት እንደሚደገም፣ ጸሎቱስ ማን በምን ሰዓት መድገም እንዳለበት የሚናገረውንና የጸሎቱስ አንድምታ የመዝሙሩ አንድምታ ምንድን ነው የሚለውን እንመለከትበታለን። ይህንን ለማየት የተለያዩ የአንድምታ መጻሕፍትን እናገላብጣለን ማለት ነው። ከነዚህም ውስጥ በጥቂቱ ኢትዮጵያ ሀገራችን ውስጥ ያሉትን ሶስቱን ትርጓሜዎች እናያለን። አንዱ የጎንደር ትርጉም የሚባለው የመጀመሪያ በጎንደር ሊቃውንት የተተረጎመው መጽሐፍ ነው። ሁለተኛው ደግሞ ይሄው ዳዊት ማለት ነው የት እንደተተረጎመ ያልተገለጠ ብራና መጽሐፍ ሲሆን ይሄ ግዕዝ አማርኛ ትርጉም ነው። ሌላኛው ደግሞ ግዕዝ በግዕዝ ትርጉም የሆነው ሌላኛው የሀገራችን ትርጓሜ ይሆናል ማለት ነው። እነዚህ ሶስቱ በሀገራችን የተተረጎሙ ናቸው። ሁለቱ ደግሞ ታድሮስ ማላቲ የተለያዩ አበው በዘመናት የተረጎሙትን ስለ መዝሙረ ዳዊት የተናገሩትን ያንን ሰብስቦ የሰበሰበበት ወይም ደግሞ ያስቀመጠበትን መዝሙረ ዳዊትን የተረጎመበትን ያንን መጽሐፍ አጣቅሰን እንመለከታለን ማለት ነው። በአምስተኛ ደረጃ ደግሞ የቅዱስ አባታችን የዮሐንስ አፈወርቅን በመዝሙረ ዳዊት ላይ ያቀረበውን ትርጓሜ ይዘን ትምህርት እንማራለን ማለት ነው። በዚሁ መሰረት 5 በመዝሙረ ዳዊት ዙሪያ የተተረጎሙ መጻሕፍትን እናጠናለን ማለት ነው። በዚህ ትምህርታችን ስር ነገሩን ከጥንት ውሃውንም ከስር ማንሳት ልማድ ነውና ለነገሩ መሰረት የሆነውን የጥንቱን ታሪክ አንስተን ወደ መዝሙሩ ትርጓሜ እንገባለን። እግዚአብሔር አምላካችን በፈጠረው ምድር ላይ አዳም በሕይወት ሲኖር እግዚአብሔርን አሳዝኖና አስቀይሞ ከገነት ከተሰደደ በኋላ በዚች ምድር ላይ ካፈራቸው ልጆቹ አንዱ የሆነው ሙሴ ሕዝበ እስራኤል በግብፅ ባርነት በነበሩበት ዘመን በግብፅ የተወለደ እስራኤላውያንን መርቶ ያወጣ ዘንድ በእግዚአብሔር የተመረጠ እግዚአብሔር ወዶና ፈቅዶ ስልጣነ ምስፍናን የሰጠው መሪ የእስራኤላውያን አባት ነው ሙሴ። ሙሴ በዘመኑ በዘጠኝ መቅሰፍት በ10ኛ ሞተ በኩርና በ11ኛ ስጥመተ ባህር
እግዚአብሔር የግብፅን ንጉሥ አጥፍቶ ግብፃውያንን አጥፍቶ እስራኤላውያንን ወደ ሀገራቸው ማርና ወተት ወደምታፈልቅ መንደራቸው የመለሰበትን ሂደት የመራ ጻድቅ ሰው ነው ሙሴ። እግዚአብሔር ሙሴ መርቶ እስራኤላውያንን እስካደረሰበት ካደረሰ በኋላ በሙሴ ቦታ ኢያሱን በሙሴ ወንድም በአሮን ቦታ ደግሞ አልዓዛርን ተክቶ 40 ዘመን መግቧቸዋል እስራኤላውያንን። ይህም ሲያያዝ እስራኤላውያን በእነዚህ መሳፍንት እየታገዙ እየተረዱ እስከ ኤሊ ደርሳል። በዘመነ ኤሊ ሁለቱ የኤሊ ልጆች አፍኒንና ፊንሃስ የሚባሉት በሶስት ኃጢአት እግዚአብሔርን ያስከፉታል። እነዚህ ሶስት ኃጢአቶች አንዱ መቅረዝ ነው። በዘመኑ ሙሴ በሰራው ስርዓት መሰረት በቤተ መቅደስ ውስጥ በማለዳ በርቶ በምሽት የሚጠፋ በምሽት እንደዚሁ እየበራ በማለዳ የሚጠፋ መብራት ነበረ። በዚህ አገልግሎት ጸንተው ሲኖሩ ሳለ እነሱ እስከደረሱበት ሰዓት ይህንን ስርዓት ሲጠብቁ ነበረ። አገልጋይና ተገልጋይ በሌለበት በሌሊት ይህ ለምን ይበራል ብለው ይህንን ስርዓት ለውጠዋልና ከእግዚአብሔር ጋር ይጣላል። እግዚአብሔርም በዚህ ተከፍቶባቸዋል። ሁለተኛው ኃጢአታቸው መስዋዕት ነበረ። በቀደመው ዘመን ከሚቀርበው መስዋዕት በጉጠት ካህኑ ከቀረበው መስዋዕት ላይ እጁን በዚያ በጉጠት ጉጠቱን ይነክረውና የወጣለትን አንድ የደረሰለትን የበሬውንም ቢሉ የፍየሉንም የበጉንም ቢሉ ክፍል አንስቶ ይወስድ ነበረ። እነዚህ አፍኒንና ፊንሃስ ግን በዚያ መስዋዕት ላይ ከመጤሱ በፊት መስዋዕት ላይ ከመቅረቡ በፊት መሰዊያ ላይ ቀርቦ መስዋዕቱ ወደ እግዚአብሔር ከማድረጉ በፊት ለራሳቸው የሚሆነውን ከስጋው ላይ እየቆረሱ የካህን እያሉ ይወስዱ ይቆራርሱ ነበረ። በዚህም እግዚአብሔር ተቀይሟቸዋል። ሶስተኛው መሴሰን ነው። በእግዚአብሔር ቤተ መቅደስ ውስጥ የማይገባ ስራ ሰርቶ መገኘት። በዝሙት ተጠረጠሩ። እስራኤላውያን ደናግል ለቤተ ክርስቲያን አገልግሎት ሲመጡ በቤተ ክርስቲያን ለመሳለም ሲመጡ እነሱ ግን እነዚያን ደናግላን እያዩ እየታለሉ በእግዚአብሔር ቤት ውስጥ የማይገባ ስራ ሰርተው ተገኝተዋል። በዚህ ምክንያት እግዚአብሔር ስልጣነ ክህነትን ከኤሊ ልጆች መስፍናንም ከኤሊ ያነሳል ማለት ነው። ለማበሰሰብ ላዕለ ቢጹ እማበ እግዚአብሔር ይጼልዩ ቦቱ ወለማበሰ ላዕለ እግዚአብሔር እማበ መኑ ይጼልዩ ሎቱ እንዲሉ ሰው በሰው ላይ በወንድሙ ላይ ቢበድል በእግዚአብሔር ያማጽኑታል፣ በእግዚአብሔር ላይ ቢበድል በማን ያማጽኑታል እንዲሉ እነዚህ እግዚአብሔር ላይ በድለዋልና የሚያማጽናቸው ጠፋ። አንድም ኤሊ እነዚህ ልጆች ሲበድሉ አይቶ ዝም ብሏልና እግዚአብሔር ኤሊ ጋር ለምን ታፍቀር ከደቂቀከ እምኔ ልጆችህን ከኔ አብልጠ ለምን ወደድክ? እነሱን አፍሮ እነሱን ፈርቶ እነርሱን ላለማስቀየም ብሎ እግዚአብሔር ቤተ መቅደስ ውስጥ የማይገባ ስራ ሲሰሩ ዝም ብሎ አይቷቸው ነበርና በዚህ ምክንያት እግዚአብሔር ለወቀሳ ኤሊ ጋር ይመጣል ማለት ነው። ከዚያም እግዚአብሔር በሳሙኤል በኩል በዘመኑ እግዚአብሔር ዘንድ የተወደደ መልካም ልጅ ነበረ ሳሙኤል እና በሳሙኤል በኩል በራእይ ተገልጦ እኔም ጀምሬ እፈጽምበታለሁ ብሎ ይናገርበታል። ጀምሬ እፈጽማለሁ ያለው አንድ ሊቃውንት ሲተረጉሙ እጀምራለሁ ያለው በአፍኒንና ፊንሃስ ሞት እፈጽማለሁ በታቦተ ጽዮን መማረክ፣ አንድም እጀምራለሁ በልጆቹ በአፍኒንና ፊንሃስ ሞት እፈጽማለሁ በእርሱ በኤሊ ሞት ብሎ
ትንቢት ነግሮት ነበረ በሳሙኤል በኩልና ሳሙኤል ይህንን ይነግረዋል ለኤሊ። ኤሊም ይህንን ሰምቶ እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ በማለት ጥፋቱን የእርሱን ሆኖ ሳለ እግዚአብሔር የፈቀደውን ያድርግ፣ የወደደውን ያድርግ፣ ያሰኘውን ያድርግ ብሎ ከእግዚአብሔር ጋር ሊጣላ በቅቷል። ሰው በሰራው ስራ፣ በሰራው ኃጢአት፣ በሰራው ጥፋት ተጸጽቶ እግዚአብሔር ይቅር ይበለን ብሎ ቢል መልካም ይሆናል እንጂ እንዴት እሱ እግዚአብሔር ነው፣ ሁሉን ማድረግ ይችላል፣ ሁሉን ማድረግ የሚቻለው ነውና እንዴ እርሱ የፈለገውን ያድርግ ብሎ በእግዚአብሔር ላይ እንደዛ መነገር ባልነበረበት ንግግር ተናግሯል። በዚሁም ኤሊ እንደዚሁ ደግሞ ልጆቹ በዚያ አኳኋን አሟሟት ይሞታሉ ማለት ነው። በአንደኛ ሳሙኤል ምዕራፍ 3 ከቁጥር 12 ላይ ታሪክ ታገኙታላችሁ። እስራኤላውያንም በይነምንታው ደቀነ እግዚአብሔር ውስተ ደቢሆሙ ለኢሎፍላውያን እያሉ በእግዚአብሔር ላይ እግዚአብሔር እንደጣላቸው እነሱ እግዚአብሔርን እንዳልተዉ እግዚአብሔር እንደተዋቸው አድርገው ያወሩና ይነጋገሩ ነበረ። በኢሎፍላውያን እጅ እግዚአብሔር ለምን ጣለን ይሉ ነበረ። መጀመሪያ እነሱ እግዚአብሔርን ስለመጣላቸው አላስተዋሉም ነበርና ሰው እግዚአብሔርን ካልጣለ በስተቀር ሰው ከእግዚአብሔር ካልራቀ በስተቀር እግዚአብሔር ሰውን አይርቅም፣ እግዚአብሔር ሰውን አይጥልም። እግዚአብሔር እጅ ያለ ሰው ሁል ጊዜ ደስተኛ ነው። ሁል ጊዜ መልካሙን ይመኛል፣ መልካሙን ያደርጋል፣ መልካሙን ይፈጽማል። ልቡናውን በጎን ይመኛል፣ በጎን ያደርጋል። ለእግዚአብሔር የሚያስደስተውን ለሰይጣን የሚያስቀይመውን ስራ እየሰራ ይኖራል። ሰው ግን ከእግዚአብሔር ከተለየ ጸጋ መንፈስ ቅዱስ ስለሚለየው የሚያደርገው ስራ ክፉ እንኳ ቢሆን በጎ እየመሰለው ሲሰራው ይከርማል። አፍኒንና ፊንሐስም የገጠማቸው ይህው ነበረ። በእንዲህ አይነት ነው እስራኤላውያን ዘመናቸውን ገፍተው የመጡት። በሙሴ ተመሩ፣ በኢያሱ ተመሩ፣ ከዚያም በመሳፍንት ሲመሩ ቆይተው መጥተው መጨረሻ ላይ ኤሊ ጋር ደረሰ። ኤሊም በልጆቹ ቤተመንግስትን እና እርሱም ደግሞ ቤተ መቅደስን በጋራ ሆነው እያስተዳደሩ ሕዝበ እስራኤል በእግዚአብሔር ደስተኞች ሆነው እንዲኖሩ አድርገው ነበረ። መጨረሻ ላይ በዘመኑ ሳሙኤል በነበረበት ዘመን እንደዛ አይነት በደል በደሉ። እግዚአብሔር ከነርሱ ራቃቸው፣ ታቦተ ጽዮንም ተማረከችባቸው። በዚህ ባሉበት ሁኔታ ነው ሳሙኤል መጥቶ የተማረከችዋ ታቦት ተመልሳ እግዚአብሔር ወደሚወደው መቅደሱ ገብቶ የሚመሰገንበት ዘመን የሚመጣበትን ጥርጊያ መንገድ የሚጠርግላቸው። ሳሙኤል 20 ዓመታትን በዚያ በእስራኤል ላይ ነግሷል። በምስፍና በቤተ መቅደስም በቤተ መንግስትም አገልግሎት ማለት ነው። ስምዖሙ ቃሎሙ ዘይቤሉ ከአኮ ዘመነኑኪያ ካላ መነኑኪያ ከመ ኢይንግሥቦሙ ብሎ እግዚአብሔር ለሳሙኤል እስኪነግረው ድረስ 20 ዘመናትን ሳሙኤል እስራኤላውያንን ሲመራቸው ቆይቷል። የሚሉህን ቃላቸውን ስማቸው። አንተን የናቁ አንተን የተዉ ሳይሆኑ እኔን ነው የናቁት፣ በእነርሱ ላይ እንዳልነግስባቸው ንቀውኛል ብሎ እግዚአብሔር ለሳሙኤል ነግሮታል። ይህም የሆነበት ምክንያት እስራኤላውያን እኛ ንጉሳ ንግስልን ብለው ሳሙኤል ላይ በተነሱበት ጊዜ ነው። ይህም መሰረታዊ መነሻ አላቸው። በየጊዜው እየመጡ ህዝባችንን የሚገሉን ኢሎፍላውያን ዳግም እንዳይነሱብን በእኛ ላይ ንጉስ ሹምልን ብለው ለመጀመሪያ ጊዜ በህዝቡ ፈቃድ በመሳፍንት የተመራ የነበረችው እስራኤል ንጉስ ያገኘችው ከሳኦል ጀምሮ ይሆናል ማለት ነው። ሳኦልም ነገሰ። ሳሙኤልም ሳኦልን አንግሶላቸው እስራኤላውያን በሳኦል እጅ 40 ዘመናትን ሲገዙ ቆይተዋል። በዚያም ዘመን ላይ አጋግ የሚባል የኢሎፍላውያን አበጋዝ ይለዋል ተነስቶ በብዙ ዘመን ያሰቃያቸው ያንገላታቸው ነበር። እግዚአብሔር በመራው በራእይ በትንቢቱ መሰረት ሳሙኤል ለሳኦል አጋግን ይዘ አጋግን ገድለክ ህዝቡንም በዚያው ገለክ ህዝበ እስራኤልን ዳግም እንዳያንገላቱ፣ ህዝበ እስራኤልን ዳግም እንዳያሰቃዩ፣ ህዝበ እግዚአብሔር የሆነውን እስራኤልን
ዳግም በጣዖት አምልኮ እንዳያቆሽሹ ገለህና አጥፍተህ ከብቶቻቸውንም ምርኳቸውንም ሳትይዝ ራስህንና ራስህን ይዘህ ብቻ ግባ ብሎ ትእዛዝ ይሰጠዋል። ሳኦል ግን ይህንን ቃል ሳይጠብቅ ይቀርና ሄዶ መልከ መልካሙን ከከብቱም ከሰውም ይዞ እንደዚሁ አጋግ የተባለውንም የኢሎፍላውያንን አበጋዝ ይዞ ወደ እስራኤል ይመጣል። በዚህ የእግዚአብሔርን ሕግና ትእዛዝ ባለመጠበቁ ከእግዚአብሔር ጋር ይጣላል ማለት ነው። በዚህ ምክንያት ነው እንግዲህ ሳሙኤል አጋግን ሊገለው በመጣ ጊዜ ከመዝኑ ሞት መሪር ብሎ አጋግ ቅኔ የሚቀኘው ወይም ደግሞ ድንጋጤውን የሚናገረው ሞት በውኑ እንደዚህ አስፈሪ ነውን? ሞት በውኑ እንደዚህ አስደንጋጭ ነውን? ብሎ ይላል። ሲገል ሲያጠፋ ሲያርድ ሲቀትል የነበረ ሰው አሁን ላይ ሞት ወደ እርሱ ስትመጣ ፈራት ማለት ነው። ብዙ ጊዜ ማንነታችን እንደዚህ ነው። ክፉ በሰው ላይ ሆኖ ስናየው ብዙም አይሰማንም። ስናደርገውና ስንሰራው ምንም አይመስለንም። እኛ ጋር ሲመጣ ብቻ እንፈራለን፣ እንደነግጣለን። ይሄ አጋግም እንዲህ አይነት ባህሪ የነበረው ሰው ነው። በዚህ ምክንያት ሳኦል ከእግዚአብሔር ጋር ይጣላል። ወደ እስራኤል ይዞ መምጣት ያልነበረበትን ሰው ከቆነጃጅቱም ከጎበዛዝቱም ከመልከ መልካሙም ሰብስቦ ይዞ መጣ ወደ እስራኤል። መግባት ያልነበረባቸውን ሰዎች ለእስራኤላውያን ጣዖት አምልኮን ኃጢአትን ሊያስተምሩ የሚችሉ ሕዝቦችን ይዞ መጥቶ ነበረ። አንድም ለእግዚአብሔር ይገባ የነበረውን መስዋዕት ይቀበል የነበረው እግዚአብሔር በእስራኤል ከተማ ተወልዶ ካደጉ እንስሳት ብቻ ነበረ። ይህንንም ለመሻር ጥረት አድርጓል። ይህ የሳኦል ውሳኔ። በዚህ ምክንያት ሳኦል ይገለጣል፣ ማንነቱ ከእግዚአብሔር ይርቃል። ሳሙኤልም መጥቶ ያደረገው ስህተት እንደሆነ አሳይቶ አጋግን ገድሎ የማረካቸውንም ሰዎች እንዲመልስ ነግሮት ይሄዳል ማለት ነው። ሲሄድ ከኋላ ልብሱን ይዞ እግዚአብሔር ይቅር እንዲልልኝ ለምንልኝ ሲለው ከኋላ ልብሱን ይጎትት ነበርና ልብሱ ይቀደዳል። እግዚአብሔር ሰጠጣ ለመንግስትከ ብሎ እግዚአብሔር መንግስትህን ዛሬ ከሁለት ከፈላት፣ ሰነጠቃት፣ ከእጅ ላይ ወስዶ ለሚገባው ለዳዊት ሰጣት ብሎ ይለዋል ማለት ነው። በዚህም አይተውም ሳሙኤል ወደ ገዳም ገብቶ ለዚህ ለሳኦል ያለቅስለታል፣ ያነባለታል። መነኩሴ ላጭቶ ላመነኮሰው፣ ነቢይ ደግሞ ቀብቶ ላነገሰው ማዘኑ ማልቀሱ ተገቢ ነውና ዛሬም ካህናት አስተምረው ላቆረቧቸው ምዕመናን ማዘን ማልቀስ ተገቢ ነው። አጥፍተው ቢገኙ እግዚአብሔር እንዲምራቸው መለመን ተገቢ ነው። የካህናት ግብራቸው ለሚጠብቋቸው ምዕመናን ተገቢውን አገልግሎት መስጠት ነው። ያም ተገቢ አገልግሎት አስተምረው ያቆረቡትን ሰው እግዚአብሔር እንዲጠብቅላቸው መጸለይ ነው። ምክንያቱም በዚያች ነፍስ በሰማያት ይጠየቁበት ዘንድ አላቸውና። ከዚህ በኋላ እግዚአብሔር ወደ ሳሙኤል እስከ ማእዜኑ ተላሆ ለሳኦል እስመ አነ መነንክዎ ወገደፍክዎ፣ ለናቅሁት ለተውኩት ለሳኦል እስከ መቼ ድረስ ታዝንለታለህ? እስከ መቼ ድረስ ታለቅስለታለህ? ተነሳና ወደ ቤተልሔም ሂድ ብሎ ይለዋል። በዚያም ሄዶ ዳዊትን አንግሶት ይመጣል። ዳዊትን ያገኘበት ሂደት የምታውቁት ታሪክ ነው። ታሪኩ ሰፊ ነው። ዳእሙ ሁሉኑ እሴይ ደቂቅከ ይለዋል። እኚህ ብቻ ናቸውን ደቂቅ ይለዋል። ስድስቱን መልከ መልካም ልጆቹን አምጥቶ እሴይ በሳሙኤል ፊት አቅርቦ ነበረና ዘይት ቀብቶ ያነግሳቸው ዘንድ። ነገር ግን እግዚአብሔር ልብን እንጂ ፊትን አያይምና በልብ በእግዚአብሔር ልብ ታስቦ ያለ ልቡ እንደ እግዚአብሔር የሆነለት እግዚአብሔር የወደደው ዳዊት በእሱ እጅ ነበረና ዳዊት እስኪመጣ ይጠብቅ ነበረ። እየመስህ ዘእንበለ ይምጻ፣
ዳዊት እስኪመጣ ድረስ በአንተ ቤት ገብቼ ምግብ አልቀምስም ብሎ ይለው ነበረ። በኋላም ዳዊት መጣ፣ ከእረኝነት ተነስቶ በዚያም ተገኘ ይላል። እግዚአብሔር ቀድሞ ዳዊትን በእረኝነት የመንጎች እረኛ፣ የእስራኤላውያን ጠባቂ፣ የእስራኤላውያን እረኛ፣ የነፍሰ እስራኤላውያን መሪ፣ የነፍሰ እስራኤላውያን ጠባቂ እንደሆነ ሲነግረው እንስሳትን የሚጠብቅ ከብት ጠባቂ አድርጎ አሳድጎታል። አንድም እረኝነትን ይላመድ ዘንድ ለበጎቹ ታማኝ እረኛ መሆኑን ያሳየው ዘንድ እግዚአብሔር ዳዊትን በእረኝነት ስፍራ ትቶታል ማለት ነው። ዛሬ እረኛ የሚያውቀውን ያህል በከተማ ያደገ ልጅ አያውቀውም። እረኛ ለከብቶቹ ያስባል። ከብቶቹ በልተው መጥገባቸው ያሳሳዋል፣ ያሳስበዋል። ከብቶቹ መታመማቸው ያሳሳዋል፣ ያሳስበዋል። መውለዳቸው ያስደስተዋል፣ ማደጋቸው ያስደስተዋል፣ መወፈራቸው ያስደስተዋል። ይሄ ሕይወት አለው በእረኛ ዘንድ። ይሄንን እየተላመደ ለእስራኤላውያን በጎ ባደረገ ጊዜ ደስ እንዲሰኝ፣ ክፉ በሆነባቸው ጊዜ እያዘነ ወደ እግዚአብሔር እንዲማጸንላቸው አድርጎ እግዚአብሔር ዳዊትን ሰርቶት ነበርና በዚያ በተሰራበት አገልግሎት ሳለ ሳሙኤል ተገኝቶ ቀብቶ ለእስራኤላውያን ንጉሥ ያደርገዋል። ይህ ቅዱስ ዳዊት 7 ሀብታት ነበሩ በዚህ በመቀባቱ የተቀበላቸው። አንደኛው ሀብተ መንግስት ነው። እስራኤላውያንን መምራት፣ መንግስትን የራሱ የማድረግ ይሄ ሀብት ተሰጥቶታል። ሁለተኛው ሀብተ ክህነት ነው። መስዋዕት ሰውቶ ስሙር መስዋዕት በእግዚአብሔር ዘንድ ማቅረብ። ሶስተኛው ኃይለ መዊዕ ነው። ሶስተኛው ኃይል ነው። ይህም አንበሳ በእርግጫ ነብር በጡጫ መግደል ነው ኃይል የሚባለው። መዊዕ ማለት ደግሞ ድል ማድረግ፣ ድል መንሳት፣ እንደዚሁ መከበር፣ መፈራት የዚህ ጸጋ ነበረ። ኃይለ ማነው መዊዕ የሚባለው፣ ሀብተ መዊዕ የሚባለው። ሌላኛው በገና ነው። ሀብተ በገና ነው። በገና መደርደር ችሎታ ተሰጥቶታል። በዚሁም 6ኛ ሀብተ ፈውስ ነው። በበገና ደርድሮ ፈውስ መስጠት፣ ፈውስ ማስገኘት የሚችልበት ሀብት ነበረው ቅዱስ ዳዊት። 7ኛው ሀብተ ትንቢት ነው። 150ውን መዝሙር መደርደርና በእነዚያ መዝሙሮች ትንቢት መናገር ነው የቅዱስ ዳዊት 7ቱ ሀብታት የሚባሉት እነዚህ ሀብታት ናቸው። ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ኃይል፣ ሀብተ መዊዕ፣ ሀብተ በገና፣ ሀብተ ፈውስና ሀብተ ትንቢት ይባላሉ ማለት ነው። እነዚህን ሀብታት በመቀባቱ እግዚአብሔር ሰጥቶታል። ይህ መዝሙረ ዳዊት 10 አርእስት አለው። እያንዳንዳቸው 150ው ዳዊቶች በተለያየ አርእስት ስር 10 አርእስት ብቻ ያላቸው ናቸው። አንደኛው ተግሳጽ ለኩሉ፣ ለሁሉ የሚሆን ተግሳጽ፣ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን እያለ የሚያነሳውን የመሰለው። ሁለተኛው ትንቢት በእንተ ክርስቶስ ያለው ነው። ስለ ክርስቶስ ትንቢት የተናገረበት ነው። ብዙ ቦታ ላይ ይህንን የምናገኘው ነው። ቦታው ላይ ስንደርስ ስለምንማማረው አርእስቱን ብቻ እዚህ ጋር እናነሳለን። 3ኛ በእንተ ርእሱ ነው። ስለ ራሱ የተናገረው ነው። ግፎሙ እግዚኦ ለእለ ይገፉኒ ጽብኦሙ እግዚኦ ለእለ ይጸብኡኒ፣ የሚገፉኝን ግፋቸው እያለ የሚናገረው የራሱ ትንቢት ነው ማለት ነው። በእንተ ርእሱ የሚናገረው። በእንተ መነናውያን ሶበ ጸዋዕክዎ ለእግዚአብሔር ሰምዐኒ ጽድቄ፣ እግዚአብሔርን ጠራሁት እርሱም እውነታዬን አወቀልኝ ሰማኝም ብሎ የሚናገርበት። በትንቢት በእንተ ትሩፋን አለ። እነዚህ ትሩፋንን እንዴት እንደነበሩ የሚናገርበት ትንቢት ነው። ወደፊት እንዴት እንደሚሆን የሚናገርበት ትንቢት ነው። የነዚህንም በቦታው እናመጣለን። ትንቢት በእንተ ሕዝቅያስ ሌላኛው 6ኛው አርእስት ነው። 7ኛው አርእስት ትንቢት በእንተ ኤርምያስ የሚናገርበት ነው። ከዛ በመቀጠል ትንቢት በእንተ መቃብያን የሚነገር ነው።
ዘጠነኛው ትንቢት በእንተ ዘለፋ ካህናት የሚባለው ነው። የካህናትን ዘለፋ የሚናገርበት በቦታው እያንዳንዱን እናነሳለን። 10ኛው ትንቢት በእንተ ሰሎሞን ወልዱ እያለ የሚናገረው ነው። እነዚህ የ10ሩ ሕዋሳት፣ የ10ሩ ቃላተ ኦሪት፣ የ10ሩ አውታረ በገናና የ10ሩ ማዕርጋተ ቅዱሳን ምሳሌ ናቸው። በቅዱስ ዮሐንስ አፈወርቅ ተግሳጽ ላይ ያነሳናቸውን 10ሩን የቅድስና ማዕርጋት መመልከት ይቻላል ወደኋላ መለስ ብሎ። ሌላኛው በእነዚህ በ10ሩ አርእስት 5 ነገር አለበት። መዝሙረ ዳዊትን ስትደግሙ አርእስት ተብሎ ከላይ የተቀመጡት እነዚህ 10 አይነት ብቻ ናቸው። ከ10 በላይ አርእስት የለም። በእንተ ርእሱ፣ በእንተ ክርስቶስ፣ በእንተ ሕዝቅያስ፣ በእንተ ኤርምያስ፣ በእንተ ዘለፋ ካህናት፣ በእንተ መቃብያን እንደዚህ እያለ በእንተ ትሩፋን እያለ የሚናገራቸው 10 ብቻ ናቸው አርእስቱ። 10ሩ በ10ሩ ሕዋሳት በቃላተ ኦሪት እንደዚሁ በአውታረ በገናና በ10ሩ ማዕርጋተ ቅዱሳን ብለን የከፋፈልናቸው ማለት ነው። እነዚህ 10ሩ አርእስት 5 ነገር አለባቸው። እያንዳንዳቸው በሁለት ተደርገው አንድ ሲሆኑ 5 ነገር ይኖራቸዋል። ተግሳጽ ለኩሉ አንደኛው ነው። ከነዚህ በ10ሩ አርእስት ውስጥ ካሉት 5 ነገሮች አንደኛው ተግሳጽ ለሁሉም የተነገረ ተግሳጽ አለበት። ሁለተኛው ምዕዳን ነው። እሱም ይትቅናል አለ ኮይኖት ወይ ይትቅናል አለ ገበርታ መጻ እያለ የሚገስጽ የሚናገር ነው። ሌላኛው ጸሎት ነው። ወደ እግዚአብሔር የሚቀርብ ጸሎት አለበት በእነዚህ ላይ። 4ኛው ትንቢት ነው። በእንተ ክርስቶስ በእንተ ርእሱ የሚናገርበት። 5ኛው አኮቴት ነው። እሱ ምስጋና ይሆናል ማለት ነው። መዝሙረ ዳዊት እስመ መዝሙረ ዳዊት ትመስል ገነተ ዘታቀርብ መላእክተ ወታርህቅ አጋንንተ ዘትጼጉ ጽጌያተ ወትፈሪ ፍሬያተ ይላል። ይህም ማለት በገነት አትክልት 7 ነገር አለባቸው። የገነት አትክልት 7 ነገር አለባቸው። አንደኛው ልምላሜ ነው። ሁለተኛው ጣዕም ነው፣ መጣፈጥ ነው። 3ኛው ጽጌ ነው፣ አበባ ነው። 4ኛው ስን ነው፣ ደም ግባት ማማራቸው ውበታቸው ነው። 5ኛው ፍሬ ነው፣ ፍሬ ያለባቸው የሚጣፍጥ ፍሬ ያለባቸው። 6ኛው መዓዛቸው ነው፣ መዓዛቸው የሚያምር የሚጥም የሚመስጥ ነፍስን ከስጋ የሚለይ ነው። 7ኛው ቆጽል ነው። ስለዚህ እነዚህ 7 ነገሮች አለባቸው ማለት ነው። የምን የገነት እጽዋት። እንደዚሁም በመዝሙረ ዳዊትም 7 ነገር አለበት። አንደኛው አፍቅሮ ጸላእት ነው። ሰው ጠላትን መውደድ። አናቀብኩ ፍናው ጹባተ መልካሙን መንገድ ጠበቅኩ ብሎ የሚናገር በጎ መንገድ ጠበቅኩ ብሎ የሚናገርበት መንገድ የሚለው በመጽሐፍ ቅዱስ ውስጥ በእግዚአብሔርና በሰው መካከል ስላለ ግንኙነት የሚናገር ነው። መንገድ ሁሉ በመጽሐፍ ቅዱስ ውስጥ የተነገረው መንገድ በዚህ ነው የሚፈታው፣ በዚህ ነው የሚተረጎመው ማለት ነው። መንገድህን ምራኝ ብሎ ሲል የእግዚአብሔርን በጎ ጎዳና ወይም ደግሞ እግዚአብሔር ለልጆቹ ያዘጋጀውን መልካሙን መንገድ አሳየኝ እንደማለት ነው። መንገድም ሲባል ጽድቅ ነው በእግዚአብሔር ዘንድ ከሆነ፣ በሰይጣን መንገድ ከሆነ ደግሞ ኩነኔ ሁሉ ያ የክፉ መንገድ ተብሎ ይነገራል ማለት ነው። ስለዚህ መዝሙረ ዳዊት ያለበት 7 ነገር አንዱ አፍቅሮ ጸላእት ነው። ጠላትን መውደድን እንማራለን። መዝሙረ ዳዊት የሚደግም ማንኛውም ምዕመን ይሄንን ትሩፋት ይሄንን በረከት ያገኛል ማለት ነው። አፍቅሮ ጸላእትን ያገኛል። ዘወትር አናቀብኩ ፍናው ጹባተ እያለ ስለሚማፀን እግዚአብሔር አምላኩን ጠላቱን መውደድን ይማርበታል ወይም ደግሞ ያገኝበታል ማለት ነው። ሁለተኛው ትህትና ነው። አንሰ ፄዋ እኮ ሰብእ ያለ ራሱን ስለሚናገር እኔ ዕፅ ነኝ፣ እኔ ትል ነኝ፣ ሰው አይደለሁም እያለ ራሱን ስለሚገስጽ ራሱን ስለሚናገር ትህትና አለበት። ስለዚህ መዝሙረ ዳዊትን የሚደግም ሰው ትህትናን
ያገኛል፣ ትሕትናን ይላበሳል። ከማን? ከእግዚአብሔር ዘንድ ማለት ነው። ሶስተኛ ሃይማኖት ነው። ከርሰሜ አንተ አምላኬ እያለ ይናገራልና ከእናቴ ማኅፀን አንተ አምላኬ ነህ፣ ከእናቴ ማኅፀን ጀምሮ አንተ አምላኬ ነህ ይላልና። ስለዚህ ሃይማኖትን ያገኛል፣ ወይም ደግሞ በልብ መታሰቡ፣ በሕሊና መታሰቡ፣ በአንደበት መነገሩ ግሩም የሆነውን እግዚአብሔርን አውቆ የሚያመልክበትን አምልኮት እግዚአብሔርን የሚያጸናበትን የሃይማኖት እውቀት፣ የሃይማኖት ትምህርት፣ የሃይማኖት ጸጋ ያገኛል ማለት ነው። እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም እንዲል ጌታችን ኢየሱስ ክርስቶስ። በሃይማኖት እግዚአብሔር ሰውን ይመርጣል እንጂ ሰው እግዚአብሔርን አይመርጠው እና ሃይማኖት ውስጥ ሆነን ይህንን ጸሎት ስንደግም ሃይማኖታችን፣ እምነታችን ይጨምርልናል ማለት ነው። አራተኛ ተስፋ መንግሥተ ሰማያትን ያገኛል። እተአመን ከመ ራእይ ሰናይቶ ለእግዚአብሔር በብሔረ ሕያዋን፣ በሕያዋን ምድር በሕያዋን ከተማ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት አይ ዘንድ አምናለሁ ብሎ ይናገራል። ስለዚህ ስለሚሆነው ስለሚመጣው ተስፋ መንግሥተ ሰማያት ተስፋውን የምናገኘው መዝሙረ ዳዊትን ስንደግም ነው። ስለዚህ ዳዊት 7 ነገር አለበት የተባለው አራተኛው ይሄ ነው። አምስተኛው ተአምኖ ኃጣውእ ነው። እስመ ኖኃ እምስዕርተ ርእሴ ጌጋዬ፣ ኃጢአቴ ከራሴ ፀጉር በላይ በዛ ብሎ ይናገራል እና ኃጢአትን ማመንን ባለፈው በቅዱስ ዮሐንስ አፈወርቅ ተግሳጽ ላይ ስንናገራቸው የነበሩ ነገሮች ሁሉ በትምህርት ደረጃ ይሰጡ እንጂ መዝሙረ ዳዊትን የሚደግም ሰው እነዚያን ነገሮች እንዲያገኝ እግዚአብሔር ይረዳዋል። በጸሎቱ ያንን ያገኝበታል። መዝሙረ ዳዊትን የሚደግም ሰው ይሄን ያገኛል ማለት ነው። ተአምኖ ኃጣውእ፣ ኃጢአትን ማመን። ኃጢአት በእኛ ዘንድ ስለመኖር አለመኖሯን የምናውቀው መዝሙረ ዳዊትን ስንደግም ነው። በመዝሙረ ዳዊት ስንጸልይ ነው። ብዙ ነገር አለበት መዝሙረ ዳዊት። እነሱን በጊዜ ሂደት እንማራቸዋለን። ሌላኛው ስርየት ነው። ጽበኒ ወአንጻሐኒ እምኃጢአቴ፣ ከእግዚአብሔር ጋራ የምንነጋገርበት ከእግዚአብሔር ጋራ ፊት ለፊት የምናወራበት ስለሆነ ስርየተ ኃጢአትን እናገኝበታለን። ይህ ሲባል እግዚአብሔር የሚሰጠንን በረከት ልኬት አጉልቶ ማሳየት ነው እንጂ የኃጢአት ስርየት በካህን ፊት በሚደረግ ኑዛዜ እንዲፈጸም እናውቃለን። በዚህ በዳዊት መዝሙር ግን እንደዚሁ የኃጢአታችንን ስርየት እንቀበላለን፣ እናገኝበታለን። ይህ ትርጓሜ ይሻል። በጊዜውና በቦታው እንተረጉማለን። 7ኛ ምጽዋት ዘራው ሀበለ ነዳይ እንዲል ራሱ ቅዱስ ዳዊት ስለ ምጽዋት በረከት ደጋግሞ ቅዱስ ዮሐንስ አፈወርቅ ሲያነሳ ሰምታችኋል። አሁን እዚህ ጋር ከቅዱስ ዳዊት መዝሙር አንዱ የምናገኘው ትሩፋት 7ኛው ምጽዋት ነው ማለት ነው። 7ቱንም እነዚህን በመዝሙረ ዳዊት ውስጥ እናገኛቸዋለን። በመዝሙረ ዳዊት ጸሎት ውስጥ እናገኛለን ማለት ነው። ለምንና በማን ጊዜ እንደተጻፈ የሚነገረው መዝሙረ ዳዊት መዝሙሩን የጻፈው ቅዱስ ዳዊት እንደሆነ ይነገራል። በዚሁ ቅዱስ ዳዊት መዝሙሩን አንድ ብሎ ቆጥሮ ሲያስቀምጥ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ብሎ አላስቀመጠውም። በኋላ የመጡ አበው በዘመነ አበው በሐዋርያውያን አበው ዘመን የቅዱስ ዳዊትን መዝሙር ሲያስቀምጡ አንድ ብለው ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ብለው የኃጥአንንና የጻድቃንን ነገር በማስተማር ጀምረዋል። የበጎ ስራ ሁሉ ውጤት ጽድቅ መንግሥተ ሰማያት ነው። የክፉ ስራ ውጤት ሁሉ ኃጢአትና ገሃነም ነው። ስለዚህ የሁለቱ ነው መዳረሻውም መነሻውም። የመዝሙረ ዳዊትም የእግዚአብሔር መጽሐፍ የመጽሐፍ ቅዱስም መነሻውም መዳረሻውም እነዚህ ክፉ ያደረጉ ገሃነመ እሳትን፣ መልካም ያደረጉ መንግሥተ ሰማያት እንደሚወርሱ የሚናገር ነው። ሰዎች ከመንግሥተ ሰማያት እንዳይርቁ መንግሥተ እግዚአብሔርን ዘውትር በመናፈቅ ለመንግሥተ እግዚአብሔር የሚያበቃ ስራ ሰርተው እንዲገኙ ለማስቻል መጽሐፍት ተጽፈዋል። መነሻቸው መዳረሻቸው እነዚህ ሁለቱን የለየ ስለሆነ በእንተ ጻድቃንና ኃጥአን ብሎ ዳዊቱን አባቶቻችን ከፍለው አስቀምጠውልናል ማለት ነው። ይህ መዝሙረ ዳዊት እስከ ዘመነ ሐዋርያት ድረስ በቃል ሲነበብ በቃል ሲተረጎምና ሲነገር
ቆይቶ ሐዋርያት 81ዱን መጻሕፍት ለቀሌምንጦስ ሲያስረክቡ መዝሙረ ዳዊትን አንድ ብለው ቆጥረው አስረክበውታል። ይሄውም ለሕያዋን ዕቅበት እንዲሆን በሕይወት ላለነው ለእኛ መጠበቂያ እንዲሆነን፣ እንደዚሁ ለሙታን ጸሎት እንዲሆን፣ ሙታንም ሲሞቱ ጸሎቱ ይጸለያል። ላለነው ለሕያዋን ይጸለያል፣ ለሞቱት ይጸለያል መዝሙረ ዳዊት። ለዚህም ነው ለሙታን ጸሎት ተብሎ የተነገረው። ሶስተኛ ለሕፃናት ትምህርት እንዲሆን፣ ትምህርተ ሕፃናት አለበት። ሕፃናት የሚማሩበት ብዙ ነገር አለበት ይህ መዝሙረ ዳዊት እና በዚህ ምክንያት መዝሙረ ዳዊት በዚህ አገልግሎቱ ይታወቃል። አራተኛ ለቤተ ክርስቲያን ስብከት እንዲሆን መዝሙረ ዳዊት ተጽፏል፣ ተነግሯል ማለት ነው። ቅድመ መሐርዎሙ ለውሉድክሙ መጽሐፈ ሰሎሞን ወሲራኮ መዝሙረ ዳዊት ይላል ይሄው ተግሳጽ እና መጀመሪያ ልጆቻችንን ይህንን መዝሙረ ዳዊት ከማስተማራችን በፊት መጽሐፈ ሰሎሞንንና ሲራክን እናስተምራቸዋለን። ከዛ በኋላ መዝሙረ ዳዊትን እናስጠናቸዋለን ማለት ነው። መጽሐፈ ሰሎሞን፣ መጽሐፈ ምሳሌ፣ እንደዚሁ መጽሐፈ መክብብ፣ እንደዚሁ ደግሞ መኃልየ ሰሎሞን የተባሉት መጽሐፍተ ሰሎሞን ተብለው ተጠቅሰዋል። እንደዚሁ መጽሐፈ ሲራክ ነው። በ81ዱ መጽሐፍ ቅዱስ ውስጥ የሚገኝ አንዱ ማለት ነው። ከዛ በኋላ ነው እንግዲህ የመዝሙረ ዳዊት ትምህርት ተከትሎ የሚመጣው። ዛሬ በቤተ ክርስቲያን አንድ ሕፃን ልጅ ወደ ቤተ ክርስቲያን ሲሄድ ፊደል ሐዋርያ ይማራል። ፊደላትን ተምሮ እነዚያን ሲዘልቅ ቀጥታ የሚሄደው ወደ ውዳሴ ማርያም ቆጠራ ነው። መልእክተ ዮሐንስን ይማራል። ፊደል ጨርሶ መልእክተ ዮሐንስን ይማራል። መልእክተ ዮሐንስን ሲጨርስ በዛ ወንጌል ዳዊትን እያነበበ ይቆይና ከዛ በኋላ በጸሎተ ማርያምን ይደግማል ማለት ነው። ያም ውዳሴ ማርያምን ጨምሮ አንቀጸ ብርሃንን፣ የድሰዋን፣ መልካ ኢየሱስን፣ መልካ ማርያምን ደግሞ ወደ መዝሙረ ዳዊት ይሄዳል። መዝሙረ ዳዊትን ሲደግም አንደበቱ ይላላል። አንደበቱን አቅንቶ መናገር የሚችልባቸውን ቃላት ያቀባቸዋል ማለት ነው። ከዚህ እያያያዘ ትምህርተ ቤተክርስቲያን ይቀጥልና ክህነት ከበቃ እየበቃ ይሄዳል። መዝሙረ ዳዊትን ያልደገመ ዲያቆን ወይም ደግሞ የቤተ መቅደስ አገልጋይ አይባልም። ለነፍሱም የማያገለግል ለነፍሰ ምዕመናንም ለራሱም ስለማይጠቅም ማለት ነው። መዝሙረ ዳዊትን ያልደገመ ዲያቆን ለራሱም ነፍስ ያደረ አይደለም፣ ለራሱም ነፍስ የሚጠቅም አይደለም። እንደዚሁ ደግሞ ለምዕመናንም ነፍስ ጥቅም የለውም። ምክንያቱም ከላይ ባነሳናቸው ጉዳዮች መሰረት ማለት ነው። መዝሙረ ዳዊት ለሕያዋን ዕቅበት ነው፣ ለሙታን ጸሎት ነው፣ ለሕፃናት ትምህርት ነው፣ ለቤተ ክርስቲያን ስብከት ነው። እነዚህን ማድረግ የሚችለው መዝሙረ ዳዊትን ከያዘ ነው። መዝሙረ ዳዊትን ካልያዘ ሕያዋንን መጠበቅ አይችልም። ለሙታንም ጸሎት ማድረስ አይችልም። ሕፃናትንም ማስተማር አይችልም። ቤተ ክርስቲያን ውስጥ ቆሞ መስበክ አይችልም። ስለዚህ መዝሙረ ዳዊት ካህንም ሆነ ምዕመን ሊያደርግ ካሰባቸው ስራዎች ሁሉ አስቀድሞ ማወቅ ያለበት ትምህርት ነው ማለት ነው። መዝሙር 1 እንዲህ ይላል። የቅዱስ ዳዊትን መዝሙር ስንጸልይ ከሁሉ አስቀድመን የምናነሳው ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብለን ከማለታችን በፊት የምንጸልየው ጸሎት አለ። ይህም ጸሎት የሚከተለውን ይመስላል። ነአ ሀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ታለብወኒ ነገረ ወፍካሬ ኩሉ አምሳል ከመ እወድሳ ለማርያም ድንግል ይልና ከዚያው አስከትሎ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ እያለ መዝሙረ ዳዊትን ሰተት አድርጎ 30ውን የሰኞ መዝሙር ይደግማል ማለት ነው። መዝሙረ ዳዊት በ7 የተከፈለ ነው። ከ1 እስከ 30 የሰኞ መዝሙር ይባላል።
ከ31 እስከ 60 የማክሰኞ መዝሙር ይባላል። ከ61 እስከ 80 የረቡዕ መዝሙር ይባላል። ከ81 አንስቶ እስከ 110 ድረስ ያለው የሐሙስ መዝሙር ይባላል። ከ110 አንስቶ እስከ 130 ድረስ ያለው የዓርብ መዝሙር ይባላል። ከ131 አንስቶ እስከ 150 ድረስ ያለው የቅዳሜ መዝሙር ይባላል። ከዚያ የቀረው መኃልየ ዘሰሎሞንና ጸሎተ ነቢያት የተባለው የሰንበት ወይም ደግሞ የእሁድ ጸሎት ወይም የእሁድ ዳዊት ተብሎ ይታወቃል፣ ይደገማል ማለት ነው። በዚህ መሰረት ነው ድጋሙ የሚፈጸመው። ዳዊትን ሲናገር ትርጓሜው ምንድን ነው? ዳዊት ምን ማለት ነው የሚለውን በመተርጎም ይጀምራል ማለት ነው። ዳዊት ማለት ፍቁር ህሩይ ማለት ነው። ዳዊት ማለት የተወደደና ምርጥ እንደማለት ነው። በእግዚአብሔር ልብ የሚታሰብ እግዚአብሔር የተወደደ ሰው ማለት ነው። ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብሎ የሚጀምረው ዳዊት የጻድቃንንና የኃጥአንን ግብራቸውን ትርጓሜ የሚናገር መዝሙር ይህ ነው። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን። ቅድም ባልኳችሁ መሰረት በአምስቱ መጻሕፍት ውስጥ ያለውን የመዝሙረ ዳዊትን ትርጉም ከዚህ እንደሚከተለው ከአሁን ጀምረን እንሄድበታለን ማለት ነው። ጥቂቱን ላንሳላችሁ። ሁለቷን መስመር ብቻ ለዛሬ እንተረጉማለን። ከዚያ በኋላ የሚቀጥለውን መዝሙር እንሄድበታለን ማለት ነው። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን። እግዚአብሔር የለም፣ ቀድሞም ፍጥረታትን አልፈጠረም፣ ዛሬም ዓለምን አልፈጠረም፣ አይመግብም በሚሉት ምክር ያልሄደ ንዑድ ሰው ነው ይላል አንዱን ትርጓሜ የሚተረጉመው መጽሐፍ ማለት ነው። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በዝንጉዎች ምክር ያልሄደ ምስጉን ነው። ዝንጉዎች የሚላቸው እነማን ናቸው ቢባል እግዚአብሔር የለም፣ ፍጥረታትን አልፈጠረም፣ ዓለምንም ዛሬም ዓለምን አይመግብም የሚሉ ናቸው ብሎ ይናገራል። ሁለተኛው መጽሐፍ ደግሞ ግዕዝ በግዕዝ የዳዊት ተርጉሙ የሚለው ረሲእሰ ቃለ ሕይወት ዘረስዓ ወብፁዕሰ ዘኢረሳ ቃለ መጻሕፍት በሕግ ዘገብረ። ረሲዕ የሚባለው በምክረ ረሲዓን የሚል ስላለ ከላይ በዝንጉዎች ዝንጉ ማለት ነው። በዝንጉ ረሲእሰ ቃለ ሕይወት ዘረሳ። ረሲዕ ወይም ደግሞ ዝንጉ ማለት የሕይወትን ቃል የረሳ ነው። ወብፁዕሰ ዘኢረሳ ቃለ መጻሕፍት። ብፁዕም የሚባለው ቃለ መጻሕፍትን ያልረሳ ነው። በሕግ ዘገብረ። እግዚአብሔር በሕግ የሰራቸውን የመጻሕፍትን ቃልና ሕግ ጠብቆ የሚኖር እርሱ ብፁዕ ነው ብሎ ያነሳል። ረሲዕስ ብትለይ ማን ነው ቢባል ቃለ ሕይወት ዘረሳ። ቃለ ሕይወት የሚለው ጌታችን ኢየሱስ ክርስቶስ ያስተማረውን ሕግ የወንጌልን ሕግ የሚረሳ ረሲዕ እሱ ዝንጉ ይባላል ብሎ ሁለተኛው ዳዊት ግዕዝ በግዕዝ ትርጉም ይናገራል ማለት ነው። የቀድሞው ያንን እግዚአብሔር ዓለምን አልፈጠረም፣ ዓለምንም አይመግብም የሚሉት ናቸው ብሎ ያስቀምጣል ማለት ነው። ስለዚህ በዚህ ዓለም ላይ ረሲዓን የሚባሉት በእግዚአብሔር መንገድ የማይሄዱ፣ ዓለም ስፖንታኒየስሊ ነው የተገኘችው፣ የሰው ልጅ የተገኘው ከጦጣ ነው፣ እንደዚሁ እያሉ የሚያመልኩና የሚያምኑ ሰዎችን ረሲዓን ይላቸዋል ማለት ነው መዝሙረኛው ቅዱስ ዳዊት። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በረሲዓን ምክር ያልሄደ ምስጉን ነው። አንድም ይሄ የተነገረው ለአዳም ነው። አዳም በሰይጣን በምክረ ከይሲ ባይሄድ መልካም ነው፣ ባይሄድ ኖሮ መልካም ነበር የሚል ነው የሚገኝበት። ረሲዕ ይለዋል ረስቷልና፣ እግዚአብሔር ከሰጠው ሕግ ሰይጣን ያመጣው አዲሱ ሕግ በልጦበት ወድቆ ተገኝቷልና። ዘኢሖረ በምክረ ረሲዓን፣ ባይሄድ ኖሮ በዚያ በረሲዕ ምክር በዚያ በረሲዕ በሰይጣን ምክር ያልሄደ ምስጉን ነው። አንድም ቀድሞ የሳተችዋ ሔዋን በዚህ በረሲዕ በሰይጣን ሕግ ሄዳ ነው
ዳግመኛ በዚያ በረሲዕ ሕግ የማይሄዱ ምእመናን ንዑዳን ክቡራን ናቸው ሲል ነው። አንድም የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስም ትምህርት አለበት። ጌታችን ኢየሱስ ክርስቶስ በረሲዕ በዲያብሎስ ሕግ አልሄደምና ብፅዕናውን ይናገርለታል ማለት ነው። ክርስቶስን በዚህ ሲናገረው በሰው ሰውኛ ስጋ ሰብ ለብሶ ስለተገኘ የሚናገርበት መዝሙሩ ነው ማለት ነው። ሰይጣን በሔዋን አድሮ ባሳሳተው መንገድ አልሄደምና ብፁዕ መሆኑን ብፅዕናውን በዚህ ይናገርለታል ማለት ነው። አዳምን ሲወቅስ ጌታችን ኢየሱስ ክርስቶስን ዘኢሖረ ብሎ አምጥቶታልና በዚህ ይተረጎማል። ሁለተኛው ቁጥር ላይ ያለው ደግሞ ወዘይቆመ ውስተ ፍኖተ ኃጥአን በአምልኮትም አለን ሲሉ ኃጢአት በሚሰሩ ሰዎች በሙያቸው ያልተገኘ ንዑድ ሰው ነው። በአምልኮትም አለን ሲሉ ኃጢአት በሚሰሩ ሃይማኖት አለን እያሉ እምነት አለን እያሉ ኃጢአትን የሚሰሩትን ሰዎች ይናገርበታል ቅዱስ ዳዊት። በዚህ እነዚያን ሰዎች አለን ሲሉ ኃጢአት እየሰሩ በሚኖሩ ሰዎች በሙያቸው ያልገባ በሙያቸው ያልተገኘ ሰው ንዑድ ነው ብሎ ነው የሚያነሳው። እከሌ ጳጳስ ነው፣ እከሌ መነኩሴ ነው፣ እከሌ ቄስ ነው፣ እከሌ ዲያቆን ነው ብሎ ያ ዲያቆን፣ ያ ቄስ፣ ያ ጳጳስ፣ ያ መነኩሴ ኃጢአት ሲሰራ አይቶ በዚያ ሰው ኃጢአት ውስጥ ገብቶ የዚያን ሰው ኃጢአት የመሰለ ነገር ያልሰራ ሰው እርሱ ምስጉን ነው። አንድም ቀድሞ ባስተማረው ትምህርት ረሲዕ ያላቸው እነዚያ እግዚአብሔር ዓለምን አልፈጠረም፣ ዓለምንም አልመገበም፣ ዓለምንም አይመገብም በሚሉት ሰዎች ምክር ተመርቶ እነርሱ ያሉትን ያልተቀበለ እነርሱ ያስተማሩትን ትምህርት ተቀብሎ በተግባር ላይ ያላዋለ ሰው እርሱ ንዑድ ክቡር ምስጉን ነው ብሎ ያነሳል ማለት ነው። ግዕዝ በግዕዙ ደግሞ ፍኖተ ኃጥአንሰ ቁጣ ወመዓት ወዝሙት ብሎ ያመጣዋል ማለት ነው። ወዘይቆመ ውስተ ፍኖተ ኃጥአን ያለውን ሲተረጎም ፍኖተ ኃጥአንሰ ቁጣ ወመዓት ወዝሙት የኃጥአንስ መንገድ ምንድናት ብትለኝ ቁጣ መዓት እንደዚሁ ዝሙት ነው ብዬ እነግርሃለሁ ብሎ ያስተምራል ማለት ነው። ይህንን እና የቀረውን ክፍል በሳምንት ይዘን እንቀርባለን። እስከዚህ ሰዓትና ጊዜ ደርሶ ያስተማረንና የመከረን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በሰላም ቆዩልን፣ ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ትዛቲ ዕለት ወጽኡ ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ